ጌታ የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። ከኢትዮ አጋፔ የመጽሐፍ ቅዱስ ጥናት እግዚአብሔር ረድቶን እስካሁን በተለያዩ ርዕሶች የእግዚአብሔርን ቃል ስናጠና ከርመናል። በየሳምንቱ የምናደርጋቸው የመጽሐፍ ቅዱስ ጥናቶች ወይም የሰንበት ትምህርት ውይይቶች በሲዳምኛ ቋንቋ እየተካሄዱ ነው። በዚሁም ደግሞ በአማርኛና የተወሰኑም በእንግሊዝኛ የተለያዩ መልእክቶች በቴሌግራም በዩቲዩብ እና በፌስቡክ አድራሻዎቻችን ላይ አሉ። ተወደዳችሁ ወገኖች ያለፏችሁ ካላችሁ ወይም ዛሬ የመጀመሪያ ጊዜያችሁ ከሆነ ከኛ ጋር ጊዜ ስትወስዱ እነዚህን እንድታዩ እንድትባረኩ በጌታ ፍቅር እናድማችኋለን። ዛሬ ይህንን ሐሳብ ይዤላችሁ የቀረብኩ አትክልት ኢሳያስ እባላለሁ። በአሁኑ ወቅት በደቡብ ኮሪያ እገኛለሁ። ከቤተሰቤ ጋር ትምህርት ላይ ነው ያለው። እግዚአብሔርን እጅግ አድርጌ አመሰግናለሁ በዚህ መንገድ ከናንተ ጋር ጊዜን እንድወስድ ጌታ ስለረዳኝ። ከሁለት ሶስት ቀን በፊት እዚሁ አገር ዴጉ ከተማ ካለች አጥቢያ ቤተክርስቲያናችን ጋር ይህንን ሐሳብ ተካፍለን ነበር። በዙም ማለት ነው። በአብዛኛው እንቅስቃሴዎች ውስን ስለሆኑ አሁን ካለው ወቅታዊ ሁኔታ ጋር በዙም በአርብ ምሽት ፕሮግራም ይህንን ሐሳብ ተካፍለን ነበር በእንግሊዝኛ። ስለዚህ ደግሞ ከናንተ የተወደዳችሁ ወገኖች ጋር በአማርኛም ተመሳሳይ ሐሳብን ልካፈል ወደድኩ። ምናልባት ከተወሰኑ ዓመታት በፊት አድቬንቲስት ወርልድ ሬዲዮ በአማርኛ ቋንቋ የተስፋ ድምጽ ላይ ከዚህ ጋር ተቀራራቢ የሆኑ ሐሳቦችን አካፍዬ ስለነበር እዚያ ላይ ሰማችሁ ካለ የተወሰኑ ነጥቦችን በድጋሚ የምታገኙ ይሆናል ማለት ነው። ወሳኝ ጥያቄዎች ሲባል ምንድነው ወደ አእምሮአችሁ የሚመጣ? ኢትዮጵያ ውስጥ በቴሌቪዥን ከተወሰነ ጊዜ በፊት የተጀመረ አሁን ላይ ይኑር ይቀጥል አይቀጥል አላውቅም የጥያቄና መልስ ውድድር ነበርና የተለያየ ገንዘብ ሽልማት ነበረው። በመጨረሻ የሚጠየቀው ጥያቄ ግን የ500 ብር ሽልማት ይባል ነበርና እንግዲህ 500 ብር ጥያቄ ማለት በቃ በጣም ትልቅ ጥያቄ ብለን እንከታተል ነበር በዚያን ወቅት። በእንግሊዝኛ ደግሞ አባባል ይሁን እውነት እንደዛ አይነት ጥያቄ ይኖር አላውቅም፣ ግን $1 million question ሲባል ሰምቻለሁና በቃ ይሄ ጥያቄ ማለት $1 million ጥያቄ ነው። ይሄን የመለሰ ሰው ከዜሮ ተነስቶ በ1 ሚሊዮን ሆነ ማለት ነውና እንደዛ አይነት ብቻ ወሳኝ ጥያቄዎች አሉ። በተለይ ደግሞ እንደ ክርስቲያን እንደ መጽሐፍ ቅዱስ ተማሪ ምንድናቸው እነዚህ ወሳኝ ጥያቄዎች ብለን ልብ ልንል ያስፈልጋል። ከተወሰኑ ዓመታት በፊት አዲስ አበባ ዩኒቨርሲቲ ተማሪ ነበርኩ። የመጀመሪያ ዲግሪ ተማሪ 1992-93 እዚያ አካባቢና አንድ ወዳጄ ያለ አብረን ከአንድ ሃይ ስኩል ወደ ዩኒቨርሲቲ ገብተናል። እኔ 4 ኪሎ ስሆን እሱ 6 ኪሎ ነውና ይሄ ወንድም የሚማርበትን አንድ መጽሐፍ በእጁ ይዞ እንደወጣ ተገናኘንና የዚህ መጽሐፍ ርዕስ በጣም አስገርሞኛል። ተወደዳችሁ ወገኖች የዚህ መጽሐፍ ርዕስ questions that matter ይላል። እና መጽሐፉን ውስጡን አላነበብኩም፣ እሱም የሚፈልገው ነው። እኔም ከዚያ በላይ ብዙ አልገፋውም በወቅቱ። ግን በቃ ርዕሱ በጣም ነበር ልቤን የሳበው። questions that matter ወይም ልዩነት የሚያመጡ ጥያቄዎች፣ ወሳኝ ጥያቄዎች እነማን ይሆኑ? እንዳልኳችሁ በተለይም እንደ ክርስቲያን እነዚህን ወሳኝ ጥያቄዎች ማወቅ ያስፈልገናል። እንዳልኳችሁ በቅርብ ከቤተክርስቲያን ወገኖች ጋር የእግዚአብሔርን ቃል ስንካፈል እስኪ እናንተ የምታስቧቸው ወይም ደግሞ ወሳኝ የምትሏቸው ጥያቄዎች እነማን ናቸው ስል የተለያዩ ጥያቄዎችን ሲያነሱ ነበር። ምናልባት ከናንተም ጋር እድሉን አግኝቼ በህይወት ውስጥ ወሳኝ ጥያቄ ምንድነው ወይም ወሳኞቹ ጥያቄዎች የትኞቹ ናቸው ብል የተለያዩ ጥቆማዎች ወይም ሐሳቦች እንደምትሰጡኝ ተስፋ አደርጋለሁ።
እስኪ አንድ ደቂቃ ልስጣችሁ አስቡበት እናንተ በህይወት ውስጥ ወሳኝ ጥያቄ ምንድነው አንድ ብቻም ላይሆን ይችላል የተወሰኑ እስኪ ወሳኝ ጥያቄዎች የምትሏቸውን ብቻችሁን ኮናችሁ ጻፉ ወይም ለራሳችሁ ተናገሩ አጠገባችሁ ደግሞ ሰው ካለ እስኪ አንድ 2 ደቂቃ ወስዳችሁ ወሳኝ ጥያቄዎች እነዚህ ናቸው ብላችሁ ተነጋገሩ ይህንን ሐሳብ በቀጣይ በግል እንደምትቀጥሉት ተስፋ በማድረግ ከሰዓትም አንፃር መዝለቅ ፈልጋለሁ እኔ የእግዚአብሔርን ቃል ሳጠና ያገኘኋቸውን 5 ወሳኝ ጥያቄዎች በዚህች ጊዜ ላካፍላችሁ ወደድኩ ወሳኝ ጥያቄዎች ከመጽሐፍ ቅዱስ እነኚህን 5 ጥያቄዎች እናንተ ተጨምሩባችኋላችሁ ገደብ የላቸውም በእርግጥም ወሳኝ ጥያቄዎች የሚያደርጋቸው ምንድነው ቢያንስ 2 ነጥቦችን ልናነሳ እንችላለን አንደኛ የጠየቃቸው እግዚአብሔር መሆኑ ማን ነው እነዚህን ወሳኝ ጥያቄዎች የጠየቀው ሁሉን የሚችል ሁሉን የሚያውቅ እግዚአብሔር አስቡ እኛ ቀኑን ሙሉ ማለት ይቻላል ህይወታችን ጥያቄ በመጠየቅ የተሞላ ነው አይደል ሰዓት ስንት ነው እንጠይቃለን ወደ ገበያ የሚወስደው መንገድ የትኛው ነው ጥያቄ ነው ምናልባት እንደኔ ተማሪዎች ካላችሁ ደግሞ በቃ ህይወት በአብዛኛው በመጠየቅ የተሞላች ናት ታዲያ እግዚአብሔር ሲጠይቅ ልክኛ እንደምንጠይቀው ለማወቅ ይሆን አሃ ለካ እንደዛ ነው ለማለት ነው እግዚአብሔር የሚጠይቀው አይደለም እሱ ሁሉን አዋቂ ነው ሁሉን ቻይ ነው ታዲያ ለምን ይጠይቃል እንል ይሆናል እውነታው ታዲያ እግዚአብሔር በሚጠይቅበት ጊዜ ልክ ሰው እንደሚጠይቅ ለማወቅ ሳይሆን ጥያቄውን ራሱ ለመስጠት ፈልጎ ነው ወሳኝ ጥያቄዎችን ለማካፈል ፈልጎ ነው እነዚህን ራሱ ያው እግዚአብሔር የጠየቃቸውን ጥያቄዎች ቀጥለን እናያለን ሌላ እነዚህን ጥያቄዎች ወሳኝ የሚያደርጋቸው በሁሉም ዘመን በመድባችን የኖሩ ሰዎች እኔንና እናንተን ጨምሮ የተጠየቋቸው ጥያቄዎች መሆናቸው ነው እውነት ነው እግዚአብሔር ጥያቄዎቹን ሲያቀርብ አንድ ሰው እያየነው ወይም አንዲት ሴት ጋር ነው ያለው አንድ ሰው የሚያናግር ይመስላል ግን ያ ሰው ምሳሌ ነው ያ ሰው ያቺ ሰው ወኪል ናት እንጂ አምላካችን እግዚአብሔር የጠየቃቸው ጥያቄዎች ሁሉንም ሰው የሚያቅፉ የሚዳስሱ ናቸው እስኪ የመጀመሪያው ወሳኝ ጥያቄ ምንድነው ይሄ የመጀመሪያው ወሳኝ ጥያቄ መጽሐፍ ቅዱስ ውስጥ ያለ የመጀመሪያው ጥያቄ ነው በፍጥረት ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ቃል እንዲህ ይላል እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል ተወደዳችሁ ወገኖች እግዚአብሔር አምላክ አዳምን ጠራና ወዴት ነህ አለው ምናልባት አዳም ጠፍቶበት ይሆን ልክኛ ዛሬ ሰው ፈልገናተን እስኪ ስልክ ላይ የእጅ ስልክ ይዘው ከሆነ እንሞክር ብለን ካነሱልን የት ገብተሽ ነው የት ሄደክ ነው እንደምንለው ይሆን እግዚአብሔር እየጠየቀ ያለው አይደለም አዳም የት እንዳለ ያውቃል አሁን ባለበት ሁኔታ ደግሞ የሆነው በምን ምክንያት እንደሆነ እንኳን ያውቃል እግዚአብሔር ግን እያወቀ መጠየቅን መረጠ ለምን ብለን እንጠይቅ ይሆናል አሁንም እንዳልነው እግዚአብሔር ጠይቆ ከመረዳት ጠይቆ ከማወቅ ይልቅ ጥያቄውን ራሱ ለአዳም ሊሰጠው ለሔዋን ሊሰጣት በነፍሱ አርጎ ደግሞ ዛሬ ለኔና ለናንተ ሊሰጠን ወዷል አዳም ወዴት ነህ እዛ ውስጥ ስማችሁን ልታስገቡ ትችላላችሁ የኔ ስም አትክልት ነው ብያችኋለሁ ጌታ ይህንን ጥያቄ ሲያቀርብልኝ አትክልት ወዴት ነህ
እህቴ አንቺም ስምሽን አስገቢበት ወንድሜ አንተም ስምን አስገባበት ወዴት ነህ ወዴት ነሽ በሌላ አባባል የት መሆን ሲገባ አሁን ግን የት ነህ የተፈጠርከው የት እንድትሆን ነበር የታየልሽ ከፍታ የቱ ነበር አሁን ግን አንቺ ያለሽው የት ነው የት ነሽ የት ነህ ተወደዳችሁ ወገኖች ይህንን ጥያቄ እግዚአብሔር ጠየቀ እንጂ መሆን እንኳን የነበረበት ቀድሞ አዳም ነበር ራሱን መጠየቅ የነበረበት አዳም የት ነህ የት መሆን ነበረብኝ አሁን ያለሁት ምን ላይ ነው ወደዚህ ያመጣኝ ምንድነው እንዴት ደግሞ መልሼ ልሆን በሚገባኝ ቦታ ላይ ልሆን እችላለሁ የሚሉ ጥያቄዎችን መጠየቅ የነበረበት አዳም ነው ግን ሳይጠይቅ ስለቀረ እግዚአብሔር አምላክ ጠየቀው አዳም ወዴት ነህ የተወደዳችሁ ወገኖች አላውቅም ምናልባት ያ ጥያቄ ሲቀርብልን ዛሬም ቢሆን የኔ መልስ ዛሬም ቢሆን ያንቺ መልስ እንደ አዳም ፈርቼ ተሸሸኩ ይሆን ድምጽህን ስሰማ አልቻልኩም ይሆን ትናንት ወዲያ እኮ እግዚአብሔር ወደና አዳም መጥቶ ነበር ግን አልፈሩም አልተሸሸጉም ለምን ጤናማ ሁኔታ ላይ ነበሩ ሊሆኑ በሚገባቸው ቦታና ሁኔታ ላይ ነበሩ ዛሬ ግን ፈርተው እንዲሸሸጉ ያደረጋቸው ምክንያት ነበር ተወደዳችሁ ወገኖች ዛሬስ አንተ እግዚአብሔር ከዙፋኑ ሆኖ በህልም ሊሆን ይችላል በቀጥታ ሊሆን ይችላል እንደዚህ ደግሞ በቃሉ አማካኝነት ሊሆን ይችላል ወዴት ነህ ሲለን ሸሸው እንሊሆን እንደው አንተን ባላየሁ እንሊሆን ጌታ ሆይ ምን አለ ሌላ ጉዳይ የለም እንዴ እኔን ተወኝ ለጊዜው እንሊሆን ወይስ እና አዳም በኃጢአት ከመውደቅ በፊት እንደነበረው አባታቸው ሲመጣ ልክ ዛሬ ህፃናት እንደሚያደርጉት ሮጠው አባታቸውን እንደሚያቅፉ እኛም አምላካችንን እናቀፍ ይሆን አዳም ወዴት ነህ ተወደዳችሁ ወገኖች ጌታ ይህንን ጥያቄ ዛሬ ሊሰጠን ወዷል በብዙ መልኩ ራሳችንን ልንገመግም ያስፈልጋል በራእይ መጽሐፍ ውስጥ ለሰባቱ አብያተ ክርስቲያናት በተላከ መልእክት ላይ አንደኛው ቤተክርስቲያን መልአክ እንዲህ ተብሎ ተነግሮታል ከወዴት እንደወደቀ አስብ ትናንት የነበርክበትን አስበው ዛሬ ያለህበትንም እይ የሁለቱን ልዩነት ገምግም ከወዴት እንደወደቀ አስብ ለአዳም እግዚአብሔር ወዴት ነህ ሲለው ሳለ ያንን እያለው እንዳለ አስባለሁ ከወዴት እንደወደቀ አስብ ትናንት የት እንደነበርክ ዛሬ የት ላይ እንዳለ አስቢ ተወደዳችሁ ወገኖች ወዴት ነህ ላለን አባት ጌታ ሆይ ባስቀመጥከኝ ቦታ አለው ይሄው እኔም አንተን ናፍቄያለሁ ድምጽህ ናፍቆኛል ፈቃድህ ናፍቆኛል መች ባገኘሁት አባቴን እያልኩ ነበር እንኳን መጣልኝ የምንል እንድንሆን ጌታ ጸጋውን ያብዛልን ተወደዳችሁ ወገኖች በቅርብ ደግሞ ጌታ ኢየሱስ እንደሚገለጥ ቃሉ ይነግረናል እነሆ በቶሎ እመጣለሁ ብሏል የማይቀር ነው ሲመጣ እንኳን ደህና መጣ እያልን ልንቀበል ያስፈልጋል እንጂ ያኔ መሸሸግ አደጋ አለው በመጀመሪያው እንኳን መሸሸግ እግዚአብሔር መፍትሄን አበጀ ታላቅ ዋጋ የጌታ የኢየሱስ ክርስቶስ የልጁን
ህይወት እንኳን በጠየቀ ዋጋ ቢሆን እንደገና ለአዳም እድል ሁለተኛ እድል ተሰጣቸው። በክብር ጌታ ኢየሱስ በሚመለስ ጊዜ ግን ያ ሁለተኛ እድል የለም። ወዴት ነህ ለሚል ጥያቄ አለሁ አባት ሆይ በፊት ነኝ፣ ባየህልኝ ነኝ፣ ባስቀመጥከኝ ቦታ ነኝ ከማለት ሌላ ምንም ተስፋ ያለው አማራጭ እንደሌለ እናያለን። እግዚአብሔር እኔንም እናንተንም ያስበን። ሁለተኛው ጥያቄ የተወደዳችሁ ወገኖች እዚያው ዘፍጥረት 4:9 ላይ ተጠየቀ ነው ይላል። እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው? ቅድም አዳም ወዴት ነህ ብሎን ነበር። አሁን ደግሞ ወንድምህ ወዴት ነው? እህትሽ ወዴት ናት? የተወደዳችሁ ወገኖች እግዚአብሔር ጉዳዩ ከኔ ብቻ አይደለም፣ ከኔም ከወንድሜም ነው፣ ከኔም ከእህቴም፣ ከኔም ከአባቴም፣ ከእናቴም፣ ከልጄም ነው። ስለዚህ የት ነህ ብሎ አያበቃም። ወንድምህ ወዴት ነው? እህትሽ ወዴት ናት? ልጅሽ፣ ልጅህ፣ አባትህ፣ እናትሽ ወዴት ናቸው? ለዚህ ሁለተኛ ወሳኝ ጥያቄ የተሰጠው መልስ በጣም አሳዛኝ እንደሆነ እናውቃለን። እኔ የወንድሜ ጠባቂ ነኝን? ይመለከተኛል የሚል ጥያቄ ነበር፣ መልስ ነበር የተሰጠው ከቃየን። ተወደዳችሁ ወገኖች እግዚአብሔር አምላክ ግን ይህንን ጥያቄ ሲጠይቅ ቀድሞም እንዳልን ለማወቅ አልነበረም። አቤል የት እንዳለ ያውቃል። አቤል አሁን ያለበት የሆነው ደግሞ በምን ምክንያት እንደሆነ እንኳን ያውቃል። በቃየን በራሱ ምክንያት ነበር። ተወደዳችሁ ወገኖች ዛሬ እግዚአብሔር ወንድሜን ሲጠይቀኝ፣ እህቴን ሲጠይቀኝ ምናልባት እፈራለሁ እንደ አቤል ደማቸው ፈሶ ይሆን? እውነት ነው፣ ደማቸው በድንጋይ ፈሶ ሊሆን ይችላል፣ በጥይት ፈሶ፣ በስለት ፈሶ ሊሆን ይችላል። ያም ባይሆን ግን ጌታችን ኢየሱስ ክርስቶስ በአንድ ወቅት ሙታንን ይቅበሩ ብሎ ነበር። መጽሐፍ ቅዱስ ወልድ ያለው ሕይወት አለው ይላል። ስለዚህ ሞት በሁለት ይከፈላል ማለት ነው። እንደ አቤል ደም ፈሶ ወይም ደግሞ እስትንፋስ ቆሞ ተጋድሞ አንዱ የሞት አይነት ነው። ሁለተኛው ደግሞ ጌታ ኢየሱስን አለመከተል፣ ወልድ የሌለው መሆን፣ እሱም ትልቅ ሞት ነው፣ እንዲያውም የከፋው ሞት። ስለዚህ የተወደዳችሁ ወገኖች ዛሬ ወንድምህ አቤል ወዴት ነው ሲለን ሳለ የእግዚአብሔር ቃል አቤልን ልንፈልግ እንደሚያስፈልገን፣ የአቤል ጉዳይ የኛ ጉዳይ እንደሆነ ይህን ጥያቄ አስቀድሞ ሲሰጠን እያሳሰበን ነው። ዛሬ በዓለማችን እጅግ ያሳዝናል፣ በአገራችንም ጭምር ሰውን በቀላል ሲገል ይታያል። እከሌ በወጣበት ቀረ፣ እከሊት ምን እንደሆነች አይታወቅም፣ የለችም ሲባል ነው የሚሰማው። አንዳንድ ጊዜ በፖሊስ ተይዘዋል ገዳዮች ይባላል፣ አንዳንድ ጊዜ ደግሞ ምኑም አይታወቅም። የተወደዳችሁ ወገኖች እግዚአብሔር እንዲህ ይላል፣ ወንድምህ አቤል ወዴት ነው? እህትሽ እከሊት ወዴት ናት? አዎ እንደዚህ እስትንፋስ ማስቆም እሱ በጣም ዘግናኝ አንድ ከእግዚአብሔር 10ቱ ትእዛዛት እንኳን መሃል ያለ አትግደል የተባለ መግደል ነው። ያንን ብቻ ግን አናይም።
ምናልባት በመንፈሳዊ ህይወት መግደል ወንድሜ ከኔ የተነሳ ቤተክርስቲያን መምጣት አቁሞ እንደሆነስ እህቴ በኔ ተሰናክላስ እንደሆነ ከዘላለም ህይወት የወደቀችው የእግዚአብሔር ጥያቄ አሁንም አይቋረጥም። ወንድምህ አቤል ወዴት ነው? እህትሽ እከሌት ወዴት ናት? የግድ እኛ ያሰናከልናቸው ደግሞ ላይሆንም ይችላል። እኛ አለማሰናከል ብቻ ሳይሆን ወደ ህይወትም መጠቆም ይጠበቅብናል። የእግዚአብሔር ቃል ሲናገር ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከአንተ እሻለሁ ይላል። ለምን? ወደ እግዚአብሔር ልትመራው ይገባ ነበር። ወደ ዘላለም ህይወት ልታሳየው ይገባ ነበር። ከኃጢአቱ የሚድንበትን በደም የመላ ምንጭ ልታሳየው፣ የክርስቶስ ኢየሱስን መስቀል ልታስተዋውቀው ይገባ ነበር። አዎ እሱ ኃጢአተኛ ነው፣ በኃጢአቱም ይሞታል፣ ደሙ ግን ካንተ ይፈልጋል ይለናል። የተወደዳችሁ ወገኖች ወንድምህ አቤል ወዴት ነው? እግዚአብሔር ይርዳን። እኔ የወንድሜ ጠባቂ ነኝ እንዳንል፣ ጌታ ሆይ ይሄው ወንድሜ ይህችት እህቴ ደግፊያት አበርትቻት በእምነት እንዲጸኑ አግዣቸው አሉ፣ ከኔ ጋር ናቸው፣ አንተን ለመቀበል ዝግጁ ነን ልንል ያስፈልጋል። ዛሬ ስለመግደል ሲታሰብ ምናልባት ክላሽ ብቻ ወይም ጦር ቆንጮራ ብቻ ይታሰበን ይሆናል። በጣም ብዙ ጦሮች ብዙ ጥይቶች ያሉት ዛሬ ማህበራዊ ሚዲያ ላይ ነው። ብዙ የጥላቻ ጦሮች ይወረወራሉ። እውነት ነው፣ እኔ አልገደልኩም፣ እጄ ላይ ቀይ ነገር ደም ምናምን የለም። ግን እኔ ባልኩት ያላመዛዘነ አንዲት ወጣት ሰው ይገላሉ። ምንም ጥያቄ የለውም። ይሄ ብሔር ክፉ ነው። ይህቺ ሰው እንዲህ አደርጋለች፣ ያደረገችውንም ያላደረገችውንም። አልገደልኩም ልንል አንችልም ወገኖች፣ አልገደልኩም ልንል አንችልም። እግዚአብሔር ደግሞ ይጠይቀናል፣ ወንድምህ አቤል ወዴት ነው? በእግዚአብሔር ፊት መልካም ምላሽን ይዘን እንድንቀርብ፣ የፍሬ ምላሽን የደስታ ምላሽን ይዘን እንድንቀርብ እግዚአብሔር ይርዳን። ሶስተኛ ወሳኝ ጥያቄ ምን ይሆን? ይህንን ራሱ እግዚአብሔር ሳይሆን በሰው አድርጎ የጠየቀው ጥያቄ ነው። ግን እኔ የእግዚአብሔር ጥያቄ ነው ብዬ ነው የወሰድኩት። እግዚአብሔር የጠየቀው ጥያቄ ነው ብዬ ነው ለራሴ ሳጠና የወሰድኩት። ሶስተኛው ጥያቄ እንደዚህ ይላል፣ ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ዘፍጥረት 47 8 እና 9። ተወደዳችሁ ወገኖች ዘፍጥረት 47 8 እና 9። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ነው አለው። የተወደዳችሁ ወገኖች ይህ ጥያቄ ምናልባት ከቀድሞቹ ጥያቄዎች ቀለል ያለ ሊመስልን ይችላል። ብዙም ትርጉም ላንሰጠው እንችላለን። ግን በጣም በጣም ወሳኝ ጥያቄ ነው። ዕድሜ ስንት ነው የሚል። እስኪ ደግሞ መልሱን እንየው። ያዕቆብ ምን ብሎ መለሰ? ያዕቆብ ሲመልስ ለዚህ ጥያቄ እንደዚህ አለ። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ተወደዳችሁ ወገኖች በጣም አስገራሚ
መልስ ነው የምናገኘው። በቁጥር ሲቀመጥ የያዕቆብ እድሜ ስንት ነው ማለት ነው? 130 ዓመት 130 ዓመት። እነዚህን ዓመታት ግን ያዕቆብ እንዴት አድርጎ ገለጻቸው? የህይወቴ ዘመኖች ጥቂትም፣ አስቡት 130 ዓመትን ምን አለው? ጥቂትም፣ ቀጥሎስ ክፉም ሆኑብኝ። የተወደዳችሁ ወገኖች ዛሬ እግዚአብሔር እኔን፣ አንተን፣ አንቺን እንደዚሁ ይጠይቀናል። እድሜሽ ስንት ነው? እድሜህ ስንት ነው? እንዳልነውም እግዚአብሔር ስለማያውቅ አይደለም፣ መቼ እንደተወለድን ጠፍቶት አይደለም፣ ግን ይጠይቀናል። እድሜህ ስንት ነው? ለምን? ዋናው ጉዳይ የእግዚአብሔር ከቁጥሩ ጋር አይደለም። 27 48 69 እንድንለው ቁጥሯን አይደለም የሚፈልገው፣ ግን እነዚያን ዓመታት የኖርክባቸውን ዘመናት እንዴት አድርገህ ጠቅለል አድርገህ ታስቀምጣቸዋለህ? ምናልባት እንደ ያዕቆብ ጥቂትም ክፉም ሆኑብኝ ትል ይሆን? ለምንድነው ያዕቆብ እንደዛ ያለው ብለን ልንጠይቅ እንችላለን። እውነትም ያዕቆብ መቼም በእግዚአብሔር ምሕረት በእግዚአብሔር ጸጋ አባታችን የእንደገና አምላክ ስለሆነ ከእምነት አባቶች ጎን ቆመ እንጂ እድሜውን ያባከነ ሰው ነው። በምን አባከነ? አንዴ አባቱን ሲያታልል፣ አንዴ ወንድሙን ሲዋሽ ሲያታልል ሲያጭበረብር፣ በዚህ ምክንያት ደግሞ አማቹ 10 ጊዜ ደሞዙን ሲለውጥበት፣ ይሄ ራሱ ያዕቆብ ያለው አባባል ነው። ላባ 10 ጊዜ ደሞዜን ለወጠ አለ። እሱም ትናንት ሲያጭበረብር ነበር፣ ተጭበረበረ። ከዚያስ 6 ዓመት ለበግ፣ 7 ዓመት ለታላቅ፣ 7 ዓመት ለታናሽ እያለ ሲገዛ በእርግጥም እድሜውን አባክኗል። ስለዚህ ምን አለ? እድሜ ጥቂትም ክፉም ሆነብኝ። ቀጥሎ ደግሞ ልጆቹም ሲያታልሉት ነበር። ልጄ ዮሴፍ ሞቷል እያሉ ለረጅም ዘመን አለቀሰ። ላልሞተው ልጁ ማለት ነው። የተወደዳችሁ ወገኖች ዛሬ የኔ እድሜ ምን አይነት ይሆን? ለእግዚአብሔር በመገዛት በመልካም ጥቅም ላይ የዋለ ወይስ እንደ ያዕቆብ በመብከንከን የባከነ፣ በመታለል በመጭበርበር የባከነ ዘመን? ይህ በጣም ነው የገረመኝ። ያዕቆብ 130 ዓመትን ጥቂት ካለ ሙሴ የኖረው ስንት ዓመት ነው ብለን እንጠይቅ። የዘዳግምን መጽሐፍ የመጨረሻዎቹን ምዕራፎች በምናነብበት ጊዜ ሙሴ የኖረው ዘዳግም 31ን ስናነብ 120 ዓመት ነበር። ዘዳግም 34 ላይ ደግሞ እነዚህን 120 ዓመታት የሙሴን እድሜ ጠቅለል አድርጎ ሲያስቀምጥልን እንደዚህ ይላል። ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ፣ አይኑ አልፈዘዘም፣ ጉልበቱም አልደነዘዘም። ሃሌሉያ! አስቡት፣ ከእግዚአብሔር ጋር በመስማማት ድካምም ቢኖር ውድቀትም ቢኖር እግዚአብሔርን በመጠማጠም እድሜ ከተገፋ በመጨረሻኛዋ ቀን በመጨረሻኛዋ ደቂቃም ቢሆን በሙሴ ህይወት ላይ ድካም አይታይም፣ እርጅና አይታይም ይላል የእግዚአብሔር ቃል። እንግዲህ ቁጥሮቹን ልብ በሉ። ያዕቆብ
130 ሙሴ 120 ወደ ዳዊት ደግሞ እንምጣ በሁለተኛ ሳሙኤል ስናነብ ዳዊትም መንገስ ሲጀምር የ30 ዓመት ሰው ነበር 40 ዓመትም ነገሰ ይላል ስለዚህ ሲሞት በአጠቃላይ እድሜው 70 ዓመት ነበር የሐዋርያት ሥራ ደግሞ እነዚህን የዳዊትን ዘመናት እንዲህ በማለት ጠቅለል አድርጎ ያስቀምጥልናል ዳዊትም በዘመኑ በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ሃሌሉያ አስቡ 130 ዓመት ጥቂትም ክፉም የሱ ግማሽ የሚሆን ዓመት ማለት ነው 70 ዓመት ደግሞ በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ የሚባል አይነት አኗኗር ድካም የለም ውድቀት የለም አይደለም ነገር ግን በእግዚአብሔር ጸጋ የተነሱ ያሸነፉ ያደጉ የመሄድ ህይወት እስኪ ደግሞ ከዳዊት ግማሽ እንኳን ያነሰውን ደግሞ የኖረውን ጌታ ኢየሱስን እንመልከት በዚህ ምድር ላይ እውነት ነው እሱ እድሜው ዘላለም ነው ነገር ግን እንደኛ ሰው ሆኖ ስጋ ለብሶ በምድር ላይ የተመላለሰበት ዓመት 33 ዓመት ወይም 33 ተኩል አካባቢ ነው ጌታ ኢየሱስ ግን የመጨረሻኛውን ጸሎት ሲጸልይ ዮሐንስ ወንጌል 17 ላይ አባት ሆይ አለ ላደርገው የሰጠኸኝን ሥራ ፈጽሜ አከበርኩ አሜን ወገኖች ለካ ጉዳዩ የቁጥር አይደለም በ33 ተኩልም አባት ሆይ ስራዬን ፈጽሜ አከበርኩ ማለት ይቻላል 130ም ወይም ከዚያ በላይም ቢሆን ጥቂትም ክፉም ሆኖብኝ ማለትም ይቻላል ስለዚህ እግዚአብሔር እየጠየቀን ያለ ሶስተኛ ጥያቄ ምን የሚል ነው እድሜ ስንት ነው ይህ የእድሜ ጉዳይ በጣም ልቤን ስለነካው አንድ ሐሳብ ደግሞ ጨምር እንድናይ ፈለጉ ካሌብንና ቤርዜሊን ካሌብ ታሪኩን ኢያሱ ምዕራፍ 14 ላይ እናገኛለን ቤርዜሊ ደግሞ ሁለተኛ ሳሙኤል 19 ላይ እናገኛለንና ካሌብ እንደዚህ አለ ወደ ኢያሱ ቀርቦ አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ ሙሴም በላከኝ ጊዜ እንደነበሩ ዛሬም ጉልበታም ነኝ ጉልበቴ በዚያን ዘመን በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው ሃሌሉያ በ85 ዓመት እንደዚህ አለ የዛሬ 45 ዓመት ወደ ኋላ ያኔ የ40 ዓመት ሰው በነበርኩ ጊዜ እንደነበረ ጉልበቴ ዛሬም ያው ነው ስለ ቤርዜሊ ስናነብ ሁለተኛ ሳሙኤል 19:32 ላይ ምን ይላል ቤርዜሊም እጅግ ያረጀ የ80 ዓመት ሽማግሌ ነበር ተወደዳችሁ ወገኖች ቤርዜሊም እጅግ ያረጀ የ80 ዓመት ሽማግሌ ነበር ዘርዘር አድርጋችሁ የሁለቱንም ታሪክ ስታገኙ በእርግጥም ቁልጭ ያለ ልዩነት ይታይባቸዋል በአንዱ ላይ ዛሬም ጉልበታምነት በአንዱ ላይ እውነትም ትክክለኛ እርጅና ነገር ግን እርጅና ስንል እዚህ ጋር ወገኖች የቁጥር ጉዳይ የእድሜ ጉዳይ እንዳይደለ ልብ እንድንል ያስፈልጋል እኔ እንደውም የካሌብን እድሜ ሳስበው የ85 ዓመት ወጣት ነኝ ያለ ይመስለኛል ነውም ደግሞ ካገላለጹ ስንሰማ ቤርዜሊስ የ80 ዓመት ሽማግሌ ስለዚህ ተወደዳችሁ ወገኖች ቁጥሩ ሳይሆን ዋናው ነገር የዚያ ዓመት ምን እውነት ነው ሽምግልና እርጅና
ረጅም ዘመን መኖር በረከት ነው። እግዚአብሔር ቃል በብዙ ቦታዎች በመልካም ያነሳዋል እርጅናን። በዚህ ቦታ ግን እንደዛ እንድናነሳው አልፈልግም። ዛሬም ጉልበታም ነኝ ልንል ያስፈልጋል። እነ ካሌብ እድሜያቸው ከነ ቤርዜልም ባለፈ ዘመን ነው። እነሱ ግን ውስጣቸው አካላቸውም ጭምር ወጣት የነበረው። ወንድም ሮቤል የሚባል አገልጋይ ብዙ ጊዜ በተለያዩ ሚዲያዎች አይታችሁት ይሆናል። ፓስተር ሮቤል ገዛኸኝ አንድ ወቅት እንደዚህ አለ፣ እኔ ሰው አለ አረጀ የምለው ጸጉሩ ሲሸብት እንደዚህ ብትር ሲይዝ ምናምን አይደለም አለ። ድሮ ማለት ሲጀምር ለኔ ሰው አረጀ ያን ቀን ነው አለ። የሚገርም አገላለጽ ነው። አንዳንድ ሰዎች አሉ ምንም ነገር ዛሬ አይጥማቸው። ስለ ሰርግ ከተነሳ ዛሬ ምን ሰርግ አለ ይላሉ። ሰርግ ድሮ ቀረ። ስለ አለባበስ ከተነሳ ዛሬ ምን ልብስ አለ? ልብስማ ድሮ ቀረ። ምግብ ድሮ ቀረ። ይሄ ድሮ ቀረ፣ ያ ድሮ ቀረ። ድሮ ማለት ከጀመሩ በእርግጥም ያ ሰው አርጅቷል አለ። ስለዚህ የግድ እኮ 90 ዓመት 100 ዓመት ሆኖት አይደለም ያ ሰው ድሮ የሚለው። አንዳንዱ በአስራዎቹ ሆኖ ድሮ ይላል። መቼም ለዛ ሰው ድሮ መቼ እንደሆነ አይታወቅም። ትንሽ ቀልድ ቢጤም ጣል አድርጎ ነበርና ፓስተር ሮቤል አንድ እንደዚህ የለመደበት ሰው አለ። ይሄን ሲሉት እሱ ድሮ ቀረ ይላል፣ ያን ሲሉት እሱ ድሮ ቀረና አንድ ቀን ሰዎች ስለ ኮምፒውተር ሲያወሩ ሰማና ምን ያለ ይመስላችኋል? ተውት በቃ አለ። ኮምፒውተር ድሮ ቀረ። አስቡት ድሮ ምን አይነት ኮምፒውተር እንደነበር። እውነተኛ እርጅና ማለት ይሄ ነው። በቃ ወደፊት የሚታየን ነገር ከሌለ፣ ድል ከሌለ፣ መንፈሳዊ ውጊያ ከሌለ፣ ከእግዚአብሔር ጋር አዲስ ምዕራፍ ከሌለ፣ እንደ ካሌብ የሚወረስ ከሌለ፣ እንደ ቤርዜሊ ሞት ብቻ የሚሸተን ከሆነ ወይም እንደ ያዕቆብ እድሜ ክፉም ጥቂትም ሆነብኝ ካልን ያኔ ነው ችግሩ። ጌታ የሚጠይቀን ሶስተኛው ጥያቄ ምንድነው ብለናል? እድሜ ስንት ነው? እስኪ ወደ ቀጣዩ ጥያቄ እንዝለቅ። ዘጸአት ምዕራፍ 4 ቁጥር 2 ላይ ይሄ ደግሞ ሙሴ የተጠየቀው ጥያቄ ነው። እግዚአብሔርም ይህች በእጅህ ያለችው ምንድናት አለው። እርሱም በትር ናት አለ። ሃሌሉያ! የተወደዳችሁ ወገኖች እዚህ ጋር እግዚአብሔር ሙሴን በጎች በሚጠብቅበት ተገልጦለት ትልቅ ተልእኮ ሲሰጠው ነው የምናየው። ሂድ የእስራኤልን ልጆች ከግብጽ ባርነት ነፃ አስወጥተህ እኔ ወዳየሁላቸው ወዳዘጋጀሁላቸው ለተስፋይቱ ምድር አስገባቸው፣ አውርሳቸው ብሎ የሚገርም ታላቅ ተልእኮ ነው የሚሰጠው። ሙሴ ምን ብሎ መለሰ? አይታሰብም ጌታ ሆይ ሌላ ሰው ላክ፣ እኔ በምንም መመዘኛ ለዚህ አልመጥንም አለ። እግዚአብሔር ይህንን ጥያቄ ጠይቀው፣ በእጅህ ያለችው ምንድናት? በእጅህ ያለው ምንድነው? ሙሴ ምን ብሎ መለሰ? በትር። እንደው ሌላ ነገር ያለ መስሎሃል እያለ ይመስለኛል። 5 ሳንቲም የለም በገንዘብ ቢታይ፣ ወይም አንድ ነገር ሌላ ለዚህ የሚሆን መሳሪያ የለም እያለ ያለ ይመስለኛል። እግዚአብሔር ግን በትር ናት ሲል በቃኝ አለ። በቂ ነው፣ ከበቂም በላይ ነው አለ። ክብር ለስሙ ይሁን። በዚያች በትር ቀይ ባህር ምን ሆነ? ተከፈለ። በዚያች በትር አለቶች ተሰነጠቁ። በጥማት ጊዜ ውሃን አፈለቁ። በዚያች በትር ጠላቶች ተሸነፉ። በዚያች በትር
ልበደንዳናው ፈርዖን ተገዶ እስራኤልን ለቀቀ። ተወደዳችሁ ወገኖች ዛሬም ጌታ አንቺን ዛሬም ጌታ እኔን አንተን እንዲህ ይለናል በእጅህ ያለው ምንድነው? በእጅሽ ያለው ምንድነው? እኔ በራሴ ስለማውቅ ነው። ሌሎችም ብዙ ሰዎች ገጥመውኛል። እናንተ እንዴት እንደሆናችሁ አላቅም። እናመካኛለን። ምክንያት እኔ እኮ ኮሌጅ ገብቼ መጽሐፍ ቅዱስ ተምሬ ቢሆን ኖሮ እንዴት ያለ አገልጋይ ይሆን ነበር። ሌላው ደግሞ እኔ እኮ እንደ ከሌ ሀብታም ብሆን ብዙ መኪኖች ቢኖሩኝ እንዴት ወንጌልን በገንዘቤ አገለግል ነበር፣ እደግፍ ነበር። እኔ እኮ እዚህ ሀገር ብሄድ ኖሮ እንዲህ አይነት ነገር ቢኖረኝ ኖሮ። ብዙ ሰው እንደዛ ይላል። እኔም ብዬ ስለማቅ አንዳንዴ አሁንም ስለምል ነው። እግዚአብሔር ግን አይስማማም። የእግዚአብሔር ጥያቄ ዛሬም ይህችው ናት። በእጅህ ያለው ምንድነው? በእከሌ አካውንት ያለው ምንድነው? አልተጠየቅንም። በእከሊት እጅ ያለው ምንድነው? አልተጠየቅንም። በአንተ እጅ ግን ምን አለ? ምናልባት ሙሴ ገምቶ ሊሆን ይችላል። በትር ብቻ ናት ሲል ወይ በቃ ተው እንግዲህ መቼም ምን ታረጋዋለህ እባላለሁ ብሎ ሊሆን ይችላል። ያቺ በትር ግን በእግዚአብሔር ጸጋ በእግዚአብሔር ዓላማ ከበቂ በላይ ነበረች። ተወደዳችሁ ወገኖች ዛሬስ ጌታን ለማገልገል ዛሬስ ለታየልን ለመኖር በጣም ድሃ ስለሆንኩ ነው እንል ይሆን? እንደው እኔ ከሙሴም እንኳ ድሃ ነኝ እጄ ላይ በትር እንኳ የለም የሚል ይኖር ይሆን? ወደ ጫካ ጎራ ብሎ በትር መቁረጥ ይቻላል። ግን እውነቱ በብዙ መመዘኛ ከሙሴ በብዙ እጥፍ ሀብታሞች ነን። እኔና እናንተ እጅ ላይ ምናልባት በትር ብቻ አይደለም ያለው፣ ብዙ ነገር አለ። ይህንን እየሰማን መሆናችን ራሱ የሚያሳየው ቢያንስ ቴሌቪዥን ወይም ኮምፒውተር ወይም የእጅ ስልክ ቢኖረን ነው። እኛም ባይኖረን ያለው ጓደኛ ያለው ቤተሰብ ጎረቤት ስላለን ነው። ተወደዳችሁ ወገኖች በእጅህ ያለው ምንድነው ይለናል ጌታ። እነ ሙሴ በዛች በትር ያን ሁሉ ካደረጉ እግዚአብሔር ደግሞ ዛሬ በእኔና በእናንተ እጅ ባለው እኛ ትንሽ ባልነው በናቅነው ነገር ትልቅ ነገር ሊሰራ ይችላል ይወዳልም። ትልቁ ጉዳይ ጌታ ሆይ እኔን ላከኝ፣ ጌታ ሆይ በእጄ ላይ ያለው ይሄ ነው ብለን ራሳችንን ለእርሱ በመስጠት ላይ ነው። አንዳንድ ጊዜ አስባለሁ የመጽሐፍ ቅዱስ ዘመን አባቶቻችንን እናቶቻችንን የወንጌል አርበኞችን ጳውሎስን ሳስብ ይገርመኛል። ጳውሎስ የጻፋቸው መልእክቶች ስንት ናቸው? 10 ምናምን አይደል? 14 አካባቢ መልእክቶች የሮሜ፣ የኤፌሶን፣ የፊልጵስዩስ እያለን ዛሬ ምን ቆጥራቸው። ግን እነዚህን እንዴት ጻፈ ብለን ስናስብ በመጀመሪያ ምናልባት ቆዳ ይገዛል አይደል? በብራና ነው የተጻፉት። ከዚያ እዛ ላይ የሚጽፍበትን ቀለም ጫካ ሄዶ ቅጠል ቆርጦ ቀምሞ ወይም ደግሞ ድንኳን ሰፍቶ እንደዚህ የተዘጋጁትን ገዝቶ አስቡት። ምን ያህል ምቹ ነው፣ ምን ያህል ቀላል ነው። ዛሬ ግን እኔ እጅ
ኮምፒውተር አለ። ልጻፍ ብል ማታ መብራቴን አብርቼ ቁጭ ብዬ ስጽፍ ማደር እችላለሁ። ጳውሎስ ቀን እንደሚጽፍ አውቃለሁ። ማታ መጽሐፍ ካለበት እንጨት እሳት አንድዶ ነው። አስቡት ዛሬ ጳውሎስ በእኛ ዘመን ኖሮ ቢሆን ኖሮ ስንት ነገር ይጽፍ ነበር። ስንት መልእክት ነው ይጽፍ የነበረው። ስንት መጽሐፍት ነው ይጽፍ የነበረው። እንዲህ ኮምፒውተር ላይ ቁጭ ብሎ ይጽፍና በዋይፋይ በነፃ ኢንተርኔት ወደ ፈለገበት የሚልክ ሆኖ ቢሆን ኖሮ ወይም ደግሞ ፕሪንት አድርጎ ጠርዞ ማተሚያ ቤት አስገብቶ መጽሐፍ የሚያደርግ ቢሆን ኖሮ ባጭሩ ዛሬ በኔ ባንተ ባንቺ ቦታ እነ ሙሴ እነ አስቴር እነ ጳውሎስ ጴጥሮስ ኖረው ቢሆን ኖሮ ምን በሰሩ ነበር? እግዚአብሔር እንዲህ ይላል፣ በእጅህ ያለው ምንድነው? እግዚአብሔር ጌታ ሆይ በእጅ ያለው ይህ ነው፣ አንተ ክበርበት፣ ላንተ ስራ ይሁን ብለን እንድንሰጥ እግዚአብሔር ይርዳን። በመጨረሻ ዛሬ የምናነሳው አምስተኛ ጥያቄ ወደ አዲስ ኪዳን ይወስደናል። ማቴዎስ 16:13 ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እዚህ ጋር የተጠየቀው አምስተኛ ወሳኝ ጥያቄ ሰዎች የሰውን ልጅ ሰዎች ኢየሱስ ክርስቶስን ማን እንደሆነ ይሉታል። የተወደዳችሁ ወገኖች አምስቱም ወሳኝ ጥያቄዎች ናቸው ብለናል። ሌሎችም ብዙ ወሳኝ ጥያቄዎች ከመጽሐፍ ቅዱስ አሉ፣ እናንተ ጨማምሩበት ተባብለናል። ነገር ግን ዝም ብዬ ሳስብ ከአምስቱስ አንደኛ ወይም ዋና ብንል ይሄ ጥያቄ ይመስለኛል፣ ኢየሱስ ማን ነው የሚል። ተወደዳችሁ ወገኖች በእርግጥም በህይወት ልዩነት የሚያመጣ ጥያቄ፣ የህይወት ጉዳይ የሆነ ጥያቄ ኢየሱስ ማን ነው የሚል ነው። ሰዎች የሰውን ልጅ ማን እንደሆነ ይሉታል። ክፍሉን ሄደን ስናነብ መልሱ በጣም አስገራሚ ነው። አንዳንዶች መጥምቁ ዮሐንስ፣ አንዳንዶች ኤልያስ ወይም አንዳንዶች ከነቢያት አንዱ ነው ይላሉ ብለው መለሱለት። አንድም ሐሳቧን ቀሞን በኢትዮ አጋፔም ወይም በሌላም እንደምታውቁት አስባለሁ በአንድ ወቅት እንደዚህ አለ ሲያገለግል በዚህ ሐሳብ ላይ ነውና ጌታ ኢየሱስ በምድር ሳለ ብዙ ጠላቶች ነበሩት። አንዳንዴ ሊወግሩት ድንጋይ ያነሱና ያጡታል። በመጨረሻም እንደምናውቀው በመስቀል ላይ ሰቅለውም አሰቅለውም ገድለውታልና ምንም እንኳን በትንሣኤ የተነሳ የይሁዳ አንበሳ ቢሆንም ነገር ግን ሰዎች የሰውን ልጅ ማን ይላሉ ተብሎ ለጠየቀው ጥያቄ አንድም እንኳን ሌባ ነው ይላሉ ያላል ነበር። አሜን። አንድም እንኳን እሱ ሰው ነፍሰ ገዳይ ነው ያላል ነበር። አመንዝራ ነው ብሎ ስለ ኢየሱስ አፉን የከፈተ አልነበረም። ታዲያ ያ ሁሉ ለምን ጠላው ብለን ጠይቅ ይሆናል። ይህንን ጌታ ኢየሱስ ራሱም ጠይቋቸዋል። አንድ ጊዜ ሲያሳድዱት፣ ሲከሱት፣ ሲያዋክቡት ስሙ አለ ከእናንተ ውስጥ ስለ ኃጢአት የሚከሰኝ ማን ነው? እስኪ ሰርቋል ካላችሁ በአደባባይ አሁን ነው አለ። ዝም። እሺ ገሏል ካላችሁ ፊት ለፊት መስክሩ ልጠየቅ አለ። የለም። ግን አሁንም ቢሆን ክስ ይፈልጉበት ነበር። ያለምንም ጥያቄ አጀንዳቸው
ሌላ ስለሆነ ኢየሱስ ጻድቅ ህይወት የነሱን ኃጢአተኛ ህይወት ስላሳጣባቸው ስለሆነ ብዙዎች ሊከሱት ይራኮቱ ነበር። ተወደዳችሁ ወገኖች ኢየሱስ የማያውቁት እንኳን በሙላት ያልተረዱት እንኳን የሰጡት ስም ቢኖር መጥምቁ ዮሐንስ የሚል ነው። በዘመኑ በጣም መልካም ሰው፣ በጣም ቅን ሰው፣ ህዝቡን ወደ እግዚአብሔር የመለሰ ሰው በሚል በመልካም ስሙ የሚነሳ ማለት ነው። ወይም ደግሞ ሌሎቹ ኤልያስ ነው አሉ። ኤልያስም በእስራኤላውያን ዘንድ እሳትን እንኳን ከሰማይ እስከ ማውረድ ድረስ በጸሎት ያከናወነ ትልቅ የእምነት ትልቅ የእግዚአብሔር ሰው ነው። ስለዚህ ኢየሱስን ማን ነው እሱ አሁን ሲሉ እንደዚህ ትልልቅ ስሞች ነበር የሰጡት። ጌታ ኢየሱስ በዚያ አላበቃም። እናንተስ ማን እንደሆኑ ትላላችሁ አለ። ደቀ መዛሙርቱን ነው ይህንን ያለው። የተወደዳችሁ ወገኖች እንግዲያውስ ይህ ጥያቄ ሰዎች ምን ይላሉ ተብሎ ተጠይቋል። ሰዎች ሲባል አይሁዳውያን፣ ጸሐፎች፣ ፈሪሳውያን፣ ግሪካውያን፣ አሦራውያን፣ ግብፃውያን፣ አፍሪካውያን ምን ይላሉ ተብሎ ተጠይቋል። ቀጥሎ ደግሞ እናንተስ ደቀ መዛሙርቴ፣ እናንተስ ሁሉን ጥላችሁ የተከተላችሁኝ፣ እናንተስ ትናንት ወዲያ ሁለት አድርጊያችሁ ስለኔ ልትሰብኩ የመንግስትን ወንጌል ልታበስሩ የሄዳችሁ ለመሆኑ እኔ ማን ነኝ አላቸው። በዚያን ጊዜ ጴጥሮስ መልሶ እንደዚህ አለ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ክብር ለጌታ ይሁን። ጌታ ኢየሱስም በጣም ደስ አለውና ጎበዝ ጴጥሮስ እንዳንተ ያጠና የለም አለ። አይደለም፣ እውነት እልሃለሁ ከሰማዩ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ። አሜን። እነሆ በዚህች ዓለት ላይ ቤተክርስቲያኔን እመሰርታለሁ አለ ጌታ ኢየሱስ። ተወደዳችሁ ወገኖች አንዳንድ ሰዎች ይህንን እንዴት እንዳስተዋሉት አላቅም። ጴጥሮስ የቤተክርስቲያን መሰረት ነው፣ አለት ነው ይላሉ። እንደውም እንደሰማሁት ከሆነ በዓለማችን የሆነ ቦታ ላይ በጴጥሮስ መቃብር ላይ የተሰራ ቤተክርስቲያን የሚባል አለ። በቃ በጣም ትክክለኛ አንተ አለት ነህ፣ በአንተ ላይ ቤተክርስቲያንን እመሰርታለሁ ስላለ ይሄው በጴጥሮስ ላይ የተመሰረተች ቤተክርስቲያን የሚሉም አሉ ሰዎች። ሌሎች ደግሞ አይደለም የጴጥሮስ አበውነት ወይም ደግሞ የሃይማኖት መሪነትን ነው እዚህ ጋር የሚያሳየውና ሲዋረድ ዛሬ ከጴጥሮስ የመጣው የቤተክርስቲያን ስልጣን እኛ እጅ ነው የሚሉ የእምነት መሪዎችም እንዳሉ አውቃለሁ። ጌታ ኢየሱስ አንተ ያሰርከው በሰማይ የታሰረ ይሆናል፣ አንተ የፈታው በሰማይ የተፈታ ይሆናል ስላለው በዚያው ማቴዎስ 16 ላይ እነዚህ ሰዎች ዛሬ እከሌን ፈታው፣ እከሌን ገዘት፣ አሰርኩ ሲሉ ይሰማል። እውነት ጌታ ኢየሱስ ምን እያለ ነው? እንደዚህ በጣም የተለየ ስልጣን በጴጥሮስ ጫንቃ ላይ የጫነ ይሆን? ከማቴዎስ የተለየ ከሉቃስ የተለየ? ተወደዳችሁ ወገኖች ጌታ ኢየሱስ በዚህች ዓለት ላይ ቤተክርስቲያኔን እገነባለሁ ሲል ሳለ በዚህ እውነት ላይ ያለ ነው ያለው። ኢየሱስ ማን ነው ለሚል ጥያቄ በስጋና ደም ሳይሆን በግምት ሳይሆን አንዳንድ ሰዎች ቅን አደረኩ ብለው እንደው በጣም ጥሩ ስም እስኪ ለኢየሱስ ፈልጉ ተብሎ በሰው ሚዛን ጥሩ የተባለ ስም በመስጠት ላይ ሳይሆን በሰማይ አባት መንፈስ ቅዱስ አማካኝነት በተገለጠ እውነት ኢየሱስን መጥራት
ኢየሱስ ማን እንደሆነ አብ የሚለውን እርሱ ነው ማለት ጌታ ኢየሱስ በዚህ እውነት ላይ ነው ቤተክርስቲያኔን እገነባለሁ ያለው። ተወደዳችሁ ወገኖች ዛሬም ይህንን ጥያቄ ተጠይቀናል። እኔ ዝም ብዬ ሳስብ መላእክት አትክልትን ዛሬ መላእክት አንተን አንዲት ጥያቄ መጠየቅ ቢፈቀድላቸው ምን ብለው የሚጠይቁ ይመስላችኋል? የአፍ መፍቻ ቋንቋሽ ምንድነው? ባንክ አካውንት ላይ ስንት ብር አለክ? ይሁን ሰማይ ሊጠይቀን የሚፈልገው ጥያቄ እኔ አይመስለኝም። ይህንን ግን ጥያቄ ይመስለኛል ወንድሜ ኢየሱስን ማን አልከው? እህቴ አንቺስ የሰውን ልጅ ማን እንደሆነ ትይዋለሽ? ገምተን ሳይሆን ከሰው ሰምተን ከሌ እንዲህ ብሏል ስለዚህ እንደዚህ መሆን አለበት ሳይሆን ከሰማይ አባት ዘንድ በሕያው መንፈስ ቅዱስ በተገለጠ እውነት ኢየሱስ ክርስቶስ ነው፣ መሲህ ነው፣ የሕያው እግዚአብሔር ልጅ ነው፣ በመስቀል ላይ ተሰቅሎ የኔንና የሰብአዊ ዘርን ሁሉ ኃጢአት ያስወገደ አዳኝ ነው። ደግሞም በቅርብ በክብር የሚመጣ የነገስታት ንጉስ ነው። እርሱን እጠብቃለሁ። እርሱን በመጠበቅ ሕይወቴን በምድር ላይ እፈጽማለሁ እንድንል እግዚአብሔር ጸጋውን ያብዛልን። ወገኖች ጌታ አብዝቶ ይባርካችሁ። ምናልባት ለዚህ ምስል አንዳንድ ምንጮችን ተጠቅመናል። ምንጮቹን ለመጥቀስ ለማመስገን ሞክረናል። ነገር ግን ከዚያ አልፎ የኮፒራይት ጥያቄም ከተነሳ ለመታረም ወይም ለማስተካከል ዝግጁ ነን። እንደዚህ ያሉ ነገሮችን ስንሰራ ለመጀመሪያ ጊዜ ስለሆነ ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ኢትዮ አጋፔ እንዳልነው በሲዳምኛ የተለያዩ ሳምንታዊ ጥናቶችን ያቀርባል። ደግሞም በእንግሊዝኛ አንዳንድ ሐሳቦች አሉ። ስለዚህ በዩቲዩብ አድራሻችን እንዲሁም ደግሞ በተለያዩ አድራሻዎቻችን ላይ እስካሁን ያሉ መልእክቶቻችንን ልታገኙ ትችላላችሁ። አብረን ደግሞ እግዚአብሔር እንድናገለግል በተለያየ የጸጋ ስጦታ በአማርኛ እንዲሁም ደግሞ በኢትዮጵያ ውስጥ ባሉ የተለያዩ ብሔሮች ቋንቋዎች ጽሁፎችን የመተርጎም ሐሳቦች አሉን። የተለያዩ አገልግሎቶችን የመስጠት ሐሳቦች ስላሉን አብራችሁን ልታገለግሉ የምትወዱ በአድራሻችን አግኙን። በኢሜይል፣ በስልክ፣ በተለያዩ አድራሻዎቻችን። እግዚአብሔር አብዝቶ ይባርካችሁ። የዛሬን ጥናታችንን ስናበቃ ጌታን አመስግነን እንቋጫለን። እናመስግን። የበጎ ነገር ሁሉ ምንጭ እግዚአብሔር አባት በጌታ በኢየሱስ ስም እናመሰግንሃለን። ዛሬም ጠየቅከን። ዛሬም በእኔ ላይ በወገኖቼ ላይ ተስፋ እንዳልቆረጥክ ነገርከን። ወዴት ነህ አልከን። ወንድምህ ወዴት ነው አልከን። እድሜ ስንት ነው አልከን። በእጅሽ ያለው ምንድነው አልከን። ጌታ ኢየሱስን ማን አላችሁት አልከን። ሌላም ብዙ ጥያቄዎችን ቃልህ ውስጥ ጠየቀን። ጌታ ሆይ ለወይኔ ያላደረኩላት ሌላ ምን አለ ብለህ እንደጠየቅ ዛሬም ለኛ ያላደረከው ለኛ ያላበራኸው እውነት የለም። እኛን ለመቀስቀስ እኛን ወደ አንተ ለማስጠጋት ያልፈነቀልከው ድንጋይ የለም። በኢየሱስ ስም ንጹህ ምላሽ፣ ልባዊ ምላሽ፣ እውነተኛ ምላሽ እንድንሰጥ ጸጋ ይብዛልን። እንወድሃለን፣ እናመሰግንሃለን። አባቶይ አገራችንን ኢትዮጵያ እንድታስብ የሚሰማው የሚታየው የሚከብደውን ነገር
በኢየሱስ ስም አንተ ጣልቃ በመግባት ጌታ ሆይ መልካም እንድታደርግ እንድትለውጠው በተለይም በስም የተጠራን ደግሞ የጥፋት ሳይሆን የሕይወት የሰላም አምባሳደሮች እንድንሆን እንድትረዳን እንጸልያለን። እንወድሃለን፣ እናመሰግንሃለን። ከሁሉ በላይ በቅርብ በሚሆነው የክብር መገለጥ በብዙ ደስታ ከብዙ ፍሬያችን ጋር የክብርን ንጉሥ እንድንቀበል ጸጋ ይብዛልን። ስም ይባረክ በጌታ በኢየሱስ ስም አሜን። በሌላ ሐሳብ እስክንገናኝ እግዚአብሔር አብዝቶ ይባርካችሁ። የተወደዳችሁ ወገኖች መልካም ጊዜ፣ ተባረኩ።